አዲስ አበባ የኢትዮጵያ የልብ ትርታ፣ የዲፕሎማቶች መዲናና በሚሊዮኖች ለሚቆጠሩ ዜጎች የተስፋ ምድር። ይህች ከተማ በቀን የምታሳየን ውበትና ግርማ ሞገስ ግን ከጥቁር መጋረጃ ጀርባ አንድ ዘግናኝ ምስጢር ይዛለች ብሎ ማሰቡ ለብዙዎቻችን ከባድ ነው። ነገር ግን ልክ አሁን እኛ በዚህ በሰለጠነ ከተማ ውስጥ ስንተነፍስ ጎረቤቱ ሳያውቅ መንገደኛው ሳይጠረጥር በአንዲት ተራ በምትመስል ቤት ውስጥ ሰብአዊነት የረከሰባቸው የሲኦል ቤቶች ተገኝተዋል። የሰው ልጆች እንደ እንስሳ ተዘብቶባቸው ፀሐይ ናፍቋቸው በስቃይና በጭንቀት የሚማቅቁባቸው ስውር ጉድጓዶች። ዛሬ የምነግራችሁ ታሪክ እውን በወገናችን ላይ እንዲደረጋልን ብለን ራሳችን እንድንጠይቅ የሚያስገድድ በፖሊስ መዝገብ የሰፈረ እውነተኛና አሰቃቂ ክስተት ነው። እነዚህ ወንጀለኞች ሰዎችን ወደ ሲኦል ቤታቸው የሚስቡበት ዘዴ እጅግ ረቂቅና በቴክኖሎጂ የታገዘ ነው። አድማጮቼ፣ ወጥመዱ የሚጀምረው ከምትወዱት ማህበራዊ ሚዲያ ሊሆን ይችላል። ደሞዙ የሚያጓጓ ስራ አለ በሚል የሐሰት ማስታወቂያ ወይም ውጭ ሀገር እንልካለን በሚል የተስፋ ቃል አሊያም ደግሞ በውሸት የፍቅር ጥሪ። ሰለባዎቹ ተሳካልኝ ብለው አዳዲስ ልብሳቸውን ለብሰው ወደ ተባለ ቦታ ይጓዛሉ። ነገር ግን እዚያ ሲደርሱ የሚጠብቃቸው የናፈቁት ስራ ወይም የፍቅር ጓደኛ አይደለም፣ ይልቁንም የሽጉጥ አፈሙዝ እና የጭካኔ ቃላት እንጂ። በአንድ ጀንበር ያ ተስፋ የሰነቀው ወጣት ወይም ያቺ ለልጆቿ ስራ ፍለጋ የወጣች ምስኪን እናት የምስጢራዊ ቡድን ታጋች ይሆናሉ። ከዚህ ሰዓት ጀምሮ ስልክ ይነጠቃል፣ ማንነት ይጠፋል። አንተ ለእነርሱ ሰው ሳይሆን የገንዘብ ማታሚያ ማሽን ብቻ ትሆናለህ። ፖሊስ ሰብሮ በገባባቸው በእነዚህ ቤቶች ውስጥ የታየው ትዕይንት ለሰይጣንም የሚከብድ ነው። ታጋቾቹ ለአንድ ወርና ከዚያ በላይ አይናቸው ታስሮ እጅና እግራቸው በብረት ሰንሰለት ተቆልፎ በአንድ ጠባብና ሽታዋ በሚያፈን ጥቁር ክፍል ውስጥ ይወረወራሉ። ምግብ የሚሰጣቸው ለሞት ያህል ብቻ ነው። ነገር ግን ትልቁ ስቃይ አካላዊ አይደለም፣ ስነ ልቡናዊ እንጂ። አጋዞቹ የታጋቾቹን ቤተሰቦች ስልክ እየደወሉ ልጆቻቸው ሲገረፉና ሲሰቃዩ በስልክ እንዲሰሙ ያደርጋሉ። አሁኑኑ 500,000 ብር ካላካችሁ የልጃችሁን ሬሳን የምታገኙት የሚል ዛቻ የአንድን ድሃ እናት ቤት ያፈርሳል። በአንድ በኩል ለጋ ወጣቶች በጨለማ ውስጥ ደማቸው እየፈሰሰ ይማጸናሉ። በሌላ በኩል ደግሞ ወንጀለኞቹ በሚሊዮን የሚቆጠር ብር በባንክ አካውንታቸው እየቆጠሩ ይሳለቃሉ። ይህ የሲኦል ቤት የተባለው ለዚህ ነው። ነገር ግን ክፋቱ የትንም ያህል ቢስፋፋ እውነት አንድ ቀን መውጣቱ አይቀርም። የጸጥታ አካላት በከፍተኛ ጥንቃቄ በድብቅ መረጃዎችና በቴክኖሎጂ ባደረጉት ክትትል እነዚህን የሲኦል ቤቶች አንድ በአንድ ሰብረው መግባት ቻሉ። ፖሊሶች ክፍሉን ሰብረው ሲገቡ የታጋቾቹ ፊት ላይ የታየው ድንጋጤና ደስታን ለማመን የሚከብድ ነበር። አንዳንዶቹ ሞተናል ብለው ተስፋ ስለቆረጡ ፖሊሶቹን ሲያዩ መላእክት የመጡላቸው መስሏቸው ነበር። የወንጀል ቡድኑ አባላት በሕግ ቁጥጥር ስር ቢውሉም ሰለባዎቹ ግን ከወራትም በኋላም እንኳን በትንሽ ድምፅ ይደነግጣሉ። በዚያ ጨለማ ክፍል ውስጥ ያሳለፉትን እያንዳንዱ ሰከንድ በልባቸው ላይ ጣለው ጠባሳ በቀላል የሚድን አይደለም። ይህ ዘግናኝ ታሪክ ዛሬም በከተማችን ውስጥ ለሁላችንም ትልቅ ደውል ነው። ወንጀለኞች ከመካከላችን ናቸው። ዘዴያቸውን በየቀኑ ይለውጣሉ። ስለሆነም በማህበራዊ ሚዲያ ለሚመጡ ጥሪዎች፣ ለማይታወቁ የሥራ ዕድሎችና አጠራጣሪ የፍቅር ጥያቄዎች ጥንቃቄ ማድረግ የህልውና ጉዳይ ነው። አለማወቅ ዋጋ ያስከፍላል፣ መረጃ ግን ሕይወት ያተርፋል። እናንተስ በዚህ ዙሪያ ምን ትላላችሁ? እንዲህ ያሉ ቤቶችን ለመከላከልና ህዝብና መንግስት ምን ማድረግ አለባቸው?
ሐሳባችሁን በኮሜንት አጋሩን። እንደዚህ አይነት እውነተኛና አስተማሪ ታሪኮች በየቀኑ እንዲደርሷችሁ ገጻችንን ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ከልብ እናመሰግናለን። ሰላም ለሀገራችን።